እውቀት ማለት ብዙ መረጃ መያዝ ነው ብለው ያስባሉ። ሶቅራጥስ ግን ከዛ በተቃራኒው አስተሳሰብ ነበረው። ለምን ብለህ ጠይቅ። ዛሬ በብዙ ሰዎች እይታ የሚጣሉ ይመስሉ ግን ታላላቅ ተፈጥሮ የሆኑ ሶስት ነገሮችን ይዤላችሁ መጥቻለሁ። ሃይማኖት፣ ፍልስፍናና ሳይንስ። ሃይማኖት ማለት ዘመን የማይቆጠርለት ዘላለማዊ የሆነ ምንድነው ብያለሁ? እምነት ነው። ፍልስፍና ደግሞ በስድስተኛው መቶ ክፍለ ዘመን አጋማሽ የመጣ ሳይንስ ደግሞ ዘመናዊ ሳይንስ እንበለው በ16ኛውና በ17ኛው ክፍለ ዘመን አጋማሽ የመጣ ሲሆን ምንድነው ሙከራና ምንድነው ብለናል? እይታ ነው። ፍልስፍና ደግሞ ጥያቄ ነው፣ ሪዝን አመክንዮ ነው። ስለዚህ እኔ በጣም ከሚገርሙ ነገሮች እዚህ ጋር ምንድነው ካልኸኝ ሳይንስ የሚያየው ማን ነው? የሚሞክረው ማን ነው? ሰው፣ የሰው ልጅ ነው፣ ፍጡር ነው። ፍልስፍና ደግሞ ለምሳሌ የሳይንስ አባቱ ማን ነው? ፍልስፍና ነው። የፍልስፍና ደግሞ አባቱ ማን ነው ካለ ሱፐር ፓወር ወይም ደግሞ እግዚአብሔርም ነው ወይም ሃይማኖት ነው። ስለዚህ የሳይንስ ሃይማኖት ለሳይንስ ምን ነው ካልነ አያቱ ነው። በጣም የሚገርመው ነገር። ስለዚህ እኔ በጣም ከሚገርሙ ነገሮች እዚህ ጋር ምንድነው ካልከ ወደዚህ ነገር ያመጣኝ ብዙ ሰው ይሄን ባለመረዳት ለምሳሌ አንድ የሳይንስ ምሁር ሳይንስ ማለት ሰው ነው፣ የሚሞክረው ሰው ነው። ፍልስፍና ደግሞ ጥያቄ ነው። ለምን ሆነ እንደዚህ ሆነ እያለ በሃይማኖትና በሳይንስ መካከል ያለውን ጥያቄ መጠየቅ ነው። የሚጠይቀውም ሰው ነው። ስለዚህ በለይታ ሃይማኖትና ፍልስፍና ምንድናቸው ማለት ነው? ሰው ናቸው። ስለዚህ ማን ይበልጣቸዋል ማለት ነው? እግዚአብሔርም ደግሞ ሃይማኖት ታላቃቸው ነው። የሆኖ ሳለ ግን እኛ በቂ ደረጃ በበቂ ሁኔታ ተፈጥሯችንን ስላላወቅን አውቀን ስላልተገኘን ብቻ ምንድነው ማለት ነው አንድ የሳይንስ ምሁር ተነስቶ ቤተክርስቲያን ሃይማኖትን ሲተች እናያለን። እንዴት የልጅ ልጅ አያቱን ይተቻል? እበልጣለሁ ብሎ እንትን ይላል። ለምን እኛ ስላልተዘጋጀን ነው ጋይሶች። ይሄን ላሳውቅ የፈለኩት አንድ ሰው በቃ እኔ ለወደፊትም ቢሆን ዓለምን መቆጣጠር ያለበት ሃይማኖት ነው። ከእውቀት በላይ ይሄ ጥበብ ያለበት ማለት ነው። እና ሱፐር ፓወር እግዚአብሔርን ማንም ሊያደርግ ሊመራ አይችልም። ስለዚህ ሶስቶቹ ግን ምንድናቸው? በዛ ስር ናቸው። አይጣሉም፣ ይታረቃሉ። ላወቀ ሰው ከተፈጥሮ ጋር ወስዶ መመዘን መለካት